ጁምዓ ሲሆን ሼክ በድሩ ነጭ በነጭ ለብሰው ሶላት መስገጃቸውን ይዘው መላጣ ራሳቸው ላይ ቆባቸውን አድርገው ወደ መስጂድ ሲሄዱ እናያቸው ነበር። ሽቷቸው ገና ከቤታቸው ሲወጡ ጠረናቸው ጉሊት ሰፈራችንን ያውዳታል። ወፍጮ ቤትና ጋራዥ አላቸው። ደሞ በሀብታቸው ልክ ሲሰጡ አያድርስም። የእሳቸውን ሳንቲም ከሙስሊሙም ከክርስቲያኑም ያልቀመሰ የለም። ታዲያ አንድ ቀን ሰፈራችን ውስጥ ባረቄ ነጋጅነቷ የምትታወቀው ፍርኑስ እሳቸው ወደ መስጂድ ሲሄዱ እሷ ደሞ በሯ ላይ ቁጭ ብላ ስታለቀስ ተገናኙ። ፍርኑስ ካረቄ ነጋጅነቷ በላይ ሴተኛ አዳሪም ስለሆነች የሰፈሩ ሴት ይጠላታል። ደሞ ኤችአይቪ ያለባት እያሉም ያሰሩባታል። ከሰፈሩ ዝቅ ብለው የሚያናግሯት ሼህ በድሩ ብቻ ናቸው። አንዳንዴም የሆነች ነገር ሸጎጥ አርገውላት ላመል ትንሽ መክረዋት ይሄዳሉ። ዛሬ ደግሞ በሯ ላይ ተቀምጣ ስታለቅስ ቢዋት ወደ እሷ ቀረብ ብለው ምን ነው ፍርኑሴ ምን ነካሽ አሏት። አይ ጋሼዋ ደከመኝ አሁንስ አለች ሳግ እንቅንቅ እያደረጋት። ምኑ ፍርኑሴ ብለው ጠየቋት። መኖሩኗ የጠመኩት ጠላ ይሄው ሳይጠጣ ሳምንቱ አረቄውም እንድች አልተነካ። ለልጆቹስ ከሆቴል ለምኜ ምግባቸውን አበላለሁ። ግን ደግሞ ወሬዋን ሳትጨርስ ዘም አለች። ግን ምን ፈርኑሴ ኪዳነ ምሕረት መድረሷ ነው ጋሼዋ። እንግዲህ እሷን በመህሯ ምግብ በትራፊ እንጀራ ልዘክራት ነው። ቃል አለኝ ቀኗን ዝንፍ ላላደርግ ዘንድሮስ ከበደኝ አለች። አሁንም ንፍጧን ለማውጣት ካፍንጫዋ እየታገለች። እንግዲህ አላህ ይርዳሽ ፍርኑሴ፣ ሰዓቱ ረፈደ ብለው ሼህ በድሩ ጥለዋት ሄዱ። ድሮ እንኳን አልቅሳ ሳትጠይቃቸው የሚሰጧት ዛሬ ዝም ብለዋት ሲሄዱ ጭራሽ እየየዋን አቀለጠችው። የኪዳነ ምሕረት ነገር ብቻ ሳይሆን ድህነቷን ታወሳት መሰል እየተነጫነጨች ወደ ቤቷ እንደገባች ግን በሯ ተቆሰቆሰ። ንዴት ላይ ስለነበረች ምን ፈለጋችሁ አለች በሯ ስር ያለውን ስስ መጋረጃ እየገለጠች። አወጣጧ ከፊቷ የቆመውን ሰው በጥፊ ለመማታት ቢመስልም እንደወጣች ግን በድንጋጤ ክርር ብላ ቆማ ቀረች። ከዚህ በፊት አይታቸው የማታውቅ 3 ሰዎች ከፊቷ ቆመው 3 ማዳበሪያ ዱቄት፣ 2 ትልልቅ ዘይት፣ 1 በግ፣ ሽንኩርትና ሌሎችን ጨምሮ በሯ ላይ የተደረደረውን አየች። ለማጤን ብትሞክርም ግራ ገባት። እናንተ ማናችሁ አለች ሰከን ብላ 3ቱንም እያየች። ከ3ቱ ወጣቶች አንዱም ፈጠን ብሎ የሼህ በድሩ ሰራተኞች ነን፣ ችግርሽን ሰምቼ ያለፍኩት ቆሜ ባወራሽ ሶላት ሰዓት እንዳያልፍብኝ ነው ብለውሻል ብለዋት ሄዱ። ፍርኑስ ደስታዋን መቋቋም አቅቷት አንዴ ወደ ቤት ሲላት ወደ ውጭ እያየች በደስታ ስትፈነጥዝ ሼህ በድሩ ድንገት በሯ ላይ ከተፍ አሉ። ሲስቁ ጥርሳቸው ዘርዘር ያለ ስለሆነ መልሰው ያስቃሉ። ፍርኑሴም ፈገግ እያለች ጋሼዋ አልበዛም ብላ አወራቻቸው። ይሄ ለመርየም ትንሽ ነው፣ እኔም መርየምን ወዳታለሁ። አንቺ ደግሞ የዋህ ነሽ። አንቺ ተቸግረሽ ማየትም አልወድም። እኔም ሴት ልጅ አለችኝ። ሃይማኖታችን ፍጹም ቢለያይም ፈጣሪ ግን በሰብአዊነት ውስጥ አለ። ያንቺ ፈገግታ ለኔ ደግሞ በረካ ነው። ይልቅ ይህንን መጠጥ መሸጥ ሐራም ነው። ባይሆን ቡና ሻይ ብታፈይ እኛም እንጠጣለን፣ ፈጣሪም አያዝንብሽም። ነገ የኔ ጁምዓ ነው፣ ያንቺ ደግሞ መርያም ናት። ከባል በኋላ በዚች ብር ደግሞ ሻይ ቡና መስራት ጀምሪ ብለው 2 የታሸጉ የብር ኖቶች አቀብለዋት እንደተለመደው ፈገግ አሉ። መርቀዋት ሄዱ። ፍርኑሴም ደስ እያላት ኪዳነ ምሕረትን ደግሳ ምስኪኖችን አብልታ ስቃ ዋለች። አባባ በድሩ የዋህ አባት